ዓለም በኪሳችን ውስጥ ከመግባቷ በፊት ፈጠራ ከስክሪን ይልቅ ብሩሽ ላይ በነበረበት ሰዓት ቴክኖሎጂ ከመታወቁ በፊት አንድ ሐሳብ ብቻ ነበር። በላብራቶሪ ውስጥ አልተገነባም፣ በትልቅ ድርጅትም አልታገዘም። ነገር ግን ጋራዥ ውስጥ ተወለደ። በ1976 ሁለት ወጣት ልማዮች ስቲቭ ጃብስ እና ስቲቭ ዎዝኒያክ ዓለምን የሚቀይር አንድ ነገር ጀመሩ። አፕል ኢንክ ሌላ የቴክኖሎጂ ኩባንያ ብቻ አልነበረም፣ ትልቅ አብዮት ነበር። ኮምፒውተሮች ለባለሙያዎች ብቻ ሳይሆኑ ለሁሉም ሰው መሆን አለባቸው የሚል ዓላማ ይዞ የተነሳ ቀላል፣ ቆንጆ፣ የግል Introducing Macintosh. It does all the things you'd expect a business computer to do. እናም ዓለምን ማስተዋል ጀመረ። ማኪንቶሽ ምርትን ብቻ አላስተዋወቅም፣ አዲስ ያስተሳሰብ መንገድን ግን አስተዋውቋል። ቴክኖሎጂ በራሱ ማንነትና መልክ። አፕል ማሽን ይሽጥ አልነበረም፣ ለሰው ልጅ አስተሳሰብ አዲስ መንገድን እየከፈተ ነበር። After serious disagreements with Apple's CEO John Sculley, Steve left the company in 1985. ግን ራዕይ ብቻውን ጊዜ በቂ አይደለም። ውስጣዊ ግጭቶች ጨመሩ፣ የሚሄድበት አቅጣጫ ደበዘዘ። እናም በ1985 ያልታሰበው ተከሰተ። ስቲቭ ጃብስ ከገነባው ኩባንያ እንዲወጣ ተገደደ። አፕል ድምፅ አጣ፣ ማንነቱን እርሱን። It was very painful. I'm not even sure I want to talk about it. ግን ጥሩ ሐሳቦች አይሞቱም፣ ጊዜያቸውን ይጠብቃሉ። በ1997 ወደ ነበረበት ተመለሰ። ኩባንያውን ለማዳን ብቻ ሳይሆን ትልቁን ራዕይ ለመገንባትና ለማስቀጠል። አፕል ትኩረቱ ተመለሰ፣ ጫጫታውን ጠፋ። ከዛም ሁሉንም ነገር የለወጡ ምርቶች መጡ። አይፖድ 1000 ሙዚቃዎች በኪስ ውስጥ የሚከት is the most popular MP3 player in the world. It's the most popular iPod, and that makes it the most popular MP3 player in the world. So that's the one everybody's focused on. አይፎን ስልክን ወደ ዓለም። Today, Apple is going to reinvent the phone. And here it is. አይፓድ ለመማሪያ፣ ለመገናኛ፣ ለመፍጠሪያ። So we're renting buildings, not very good buildings either, at an ever greater radius from our campus. And we're putting people in those. And it's clear that we need to build a new campus. This is the future site of Apple's new campus. ይህ ለውጥ ብቻ አልነበረም፣ አብዮት ነበር። Good morning. This is my first product launch since being named CEO. I'm sure you didn't know that. ከ50 ዓመት በኋላ አፕል ኩባንያ ብቻ አይደለም፣ በመውደቅና በመነሳት ይኖር ሐሳብ እንዴት እንደምንሰራ፣ እንደምናገኝ፣ እንደምንፈጥር ሁሉንም ነገር ቀይሯል። ነገር ግን ከዚህ ሁሉ ነገር በላይ አንድ ነገር አረጋግጧል። ያን ፈጠራ ከእምነት ይጀምራል። እናም በተለየ መንገድ ለማሰብ የሚደፍሩት ብቻ ናቸው የወደፊቱን ቅርጽ የሚቀይሩት።